ሰላም ውዴቶቼ እንደምን አላችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ የምር በተለይ አረብ ሀገር የምትኖሩ እህቶች ማለት ነው በተለይ ያልወለዳችሁ ያላገባችሁ እህቶችን ይመለከታል። ይህ ምንድነው? አረብ ሀገር እየሰራን አብዛኛውን ጊዜ ባዶነት ነው የሚሰማን። ቤት እንኳን ትንሽዬ ቤት ሰርተን እንኳን ሊሆን ይችላል ሀገራችን ማለት ነው። ነገር ግን ሁሌ ስናስበው ብስጭት፣ መነጫነጭ፣ ይህ ባዶነት ስሜት አለ አይደል? እኔ ገንዘብ ወይ የለኝ ወይ ልጅ የለኝ ወይ ትዳር የለኝ በቃ ምናምን በቃ የሚል ስሜት በቃ ባዶ የሆነ ስሜት ሁላችንም ይሰማናል ማለት ነው። ይሄ እንግዲህ እኔ የምር ነው የምነግራችሁ። አንዳንዴ በቅርብም ከምታዩት እንዲሁም ደግሞ እኔ ያለፍኩበትን ብዙዎቻችን ይህን ስሜት ስላለፍንበት እናንተ ይህን ስሜት በዚህ ሁኔታ ውስጥ እንዳታልፉ እንዳትደግሙት እንደው እስኪ ላስታውሳችሁ የምር ማለት ነው። ጊዜ ካለፈ በኋላ አንዳንዴ የሚነግረን ሰው አጥተን ወይም እኛ አልገባን ብሎ ካለፈ በኋላ እንደገና የሚገባን ነገር አለና እስኪ እሱ ነገር እኔ ዛሬ ለእህቶቼ ብደርስላቸው ብዬ ነው ማለት ነው። እኔ እውነቱን እንገራችሁ። የመጀመሪያው ሰው ገንዘብ ስላለው ስለሌለው አይደለም ሙሉ የሚሆነው ማለት ነው። ሙሉ የሚያደርገው ምንድነው? ውስጣችንን የሚያረጋጋልን ነገር። በአጠቃላይ ለምሳሌ ገንዘብ የሌለው እኮ ጥሩ ትዳር ኖሮት ተረጋግቶ የሚኖር አለ። ገንዘብ ሳይኖረው ትዳር ኖሮት ማለት ነው። ገንዘብ ብቻውን መቼም ቢሆን ሰላም ገዝቶልን አያውቅም። ሰላም በምንም ተአምር የሰላም ዋጋ ገንዘብ አይተካም ማለት ነው። ስለዚህ ሰላም የምናጣው አንደኛ ከቤተሰብ ስለራቅን ነው። ሁለተኛውና ዋናው ልንገራችሁ ጊዜያችን ያላግባብ እየባከነ ስለሆነ ነው። ጊዜያችን ቢያንስ ሴት ልጅ ከ16 ዓመቷ ጀምሯ እስከ 18 ያው ነው በእርግጥ ግን እንደ ሴት አሁን በተለይ ባለው ሁኔታ 16 ከሞላ ሴት ልጅ ሲጀምር ማግባት መውለድ ምናምን አለባት በቃ። ስለዚህ ያንን ጊዜ ሳንጠቀምበት እኛ ለቤተሰብ ምናምን እያልን እንደ ቀልድ ማለት ነው 27 28 30 በቃ ከ25 ካለፈ ሲጀመር በቃ እኛ ጥሩ ስሜት አይሰማንም። ገባችሁ? ስለዚህ ጊዜያችን የባከነ ስለሆነ ነው። አሁን የምነግራችሁ ይህ ጊዜ እንዳይባከን ምን ማድረግ አለብን ነው። ማድረግ ያለብን የመጀመሪያው የገንዘብ አያያዝ ሁኔታ ነው። ገንዘብ እንግዲህ በመጠኑ ያው መያዝ አለብን። ገንዘብ አያረጋጋም ማለት ጭራሽ አይኖረን ማለት አይደለም። እሱ አጠቃቀማችን ማወቅ አለብን። እሱ በመጀመሪያ የሆነ ቪዲዮ ሰርቻለሁ ካገኛችሁት እሱን እንዴት ገንዘብ መያዝ እንዳለባችሁ ከዛ ላይ ሰርቻለሁ ማለት ነው። የመጀመሪያው። ሁለተኛ ጊዜ የማታባክኑበት በቃ ምንም ጊዜ ልሰጡት የማይገባ ነገር አግቡ። ጊዜያችሁን አታቃጥሉ። የምር ጊዜ ወርቅ ነው ይባላል። እኔ ግን ጊዜ ከወርቅ በላይ ነው። ወርቅ ገንዘብ ስናገኝ እንገዛዋለን። ጊዜ ግን ማንኛውንም ዋጋ ብንተምንለት ጊዜ መመለስ ወይም መግዛት አንችልም። ስለዚህ ጊዜያችሁን በአግባቡ ተጠቀሙ። ይህ ማለት በጊዜያችሁ አግቡ። በቃ ቤተሰብ እርዱ። የገንዘብ አያያዛችሁ ጥሩ ሁኔታ ላይ ቢሆን አሪፍ ነው። ግን አግቡ። በምንም አይነት ሁኔታ ላይ ሆኑ ጊዜያችሁን ተጠቀሙ፣ አግቡ። ካገባችሁ ውለዱ። ወላሂ ምን ነው የምነግራችሁ እኔ ይሄ የሚያነጫንጨው ምናምን ባዶኒ ምን የሚለው የማላቀው ስሜት እየጠፋልኝ ልጅን ስወልድ ነው። ምንም የለኝም ከዛ በፊትም ምንም የለኝም ከዛም በኋላ ምንም የለኝም። ነገር ግን ከዛ ወዲህ በጣም የተረጋጋው ሴት ሆንኩኝ። አላቅም ብቻ ምን አለሽ ምንም አይሰማኝም። በነገራችን ላይ ቤት አለመኖር የሆነ ነገር እኔ አይሰማኝም። ከዛ በኋላ በፊት ሲያነጫንጨኝ የነበረው ምናምን አልሐምዱሊላህ በቃ ከቻላችሁ ደጋግሙ፣ ካልቻላችሁ ግን ቢያንስ አንድ ልጅ ውለዱ፣ ያረጋጋችኋል። ከቻላችሁ አሳድጉ። ልጅ እሱ ማሳደግ ደግሞ አንድ ዋጋ መክፈል ነው። ይሄ ብዙዎቻችን አልታደልንም እንጂ ማለት ነው። ግን በምንም መልኩ አንድ ልጅ ውለዱ በቃ። ከዛ በኋላ ህይወታችሁን ሲጀመር ጊዜ ብታፈቅሩ ብትፈቀሩ ብትጎዱ
ተጎዱ። መጎዳት ካለባችሁ በልጅነታችሁ ተጎዱ። ከዛ በኋላ ቀጥ ብላችሁ ትቆማላችሁ ማለት ነው። ጊዜያችሁን ግን የሆነ በመላ በሰበብ እያበዛችሁ ካቃጠላችሁ በኋላ በነገራችሁ ስነ ልቦናችሁ ራሱ ጥሩ አይሆንም። አሁን አብዛኛው ሰው ይሄ የአረብ ሀገር ኑራ እንደዚህ ምናምን የምንባለው ወይም የሚባለው ሴት ማለት ነው የጎደሉ አይነት ስሜት ስለሚሰማን አገር ስንሄድ ሰው ጋር አንስማማም። ይሄ ምንድነው? ልጅ የለም ገንዘብ የለም ምን የለም፣ ግን ገንዘብ አይኖር ልጅ ይኖራችሁ አንድ ልጅ ከዛ በኋላ ለምን እንኳን እንደምትኖሩ ይገባችኋል ማለት ነው። ስለዚህ እህቶቼ በጊዜ አግቡ። የምሬን ነው የምነግራችሁ። ጊዜያችሁን አታቃጥሉ። ሁለተኛ ያገባችሁ ደግሞ ለምንድን ነው ያገባችሁ? ውለዱ። አንድ ልጅ ውለዱ። እንደምንም ብላችሁ ያንን ልጅ እየረዳችሁ ከቻላችሁ አሳድጉ። እንደምንም ደግፋችሁ ምን ብላችሁ በቃ እኔ አንድ ልጅ ሳይወለድ ወይ ሳታገቡ 35 እኔ 35 30 ምናምን የሞላችሁ ሴቶች አሁን መውቀሴ አይደለም፣ ሳታገቡ እንደዚህ ምናምን እያልኩ አይደለም። በቃ ያንም እድል አላችሁ። አሁንም እድላችሁን ተጠቀሙ። ቢያንስ አንድ ልጅ መምረጥ ትዳር መምረጥ ይሄ በጣም ምናምን ካስፈለገ እስኪ አንድ ልጅ ውለዱና አላህ ከፈቀደ አላህ ከሰጣችሁ አሁኑ መልካም ትዳር ይወፍቃችሁ፣ መልካም ሰው ይስጣችሁ። ነገር ግን አንድ ልጅ ሳትወልዱ እንመርጣል እያላችሁ 30ም 35ም ሆናችሁ ትወልዳላችሁ። በእርግጥ ግን እስከዛ ድረስ ስትቆዩ ይሄ ስነ ልቦናችሁ እየተጎዳ ነው የሚሄደው። ስለዚህ ስነ ልቦናችሁን አትግዱ፣ ፍሪ ሁኑ። ነፃ እንድትሆኑ ከፈለጋችሁ ጊዜያችሁን በአግባቡ ተጠቀሙ፣ አግቡ፣ ውለዱ። ይሄ የኔ ምክር ነው። እንግዲህ ውድ እህቶቼ ያው ትንሽም ብትሆን ተጠቅማችኋል እያልኳትን የምር ከልቤ ማለት ነው እኔ በራሴ ከማየው ነገር እንግዲህ ይችን ምክር ቢጤ ላካፍላችሁ ወድጃለሁኝ። ሀሳቤን ከወደዳችሁት ምክሬን ከተቀበላችሁት እስኪ ቀጣይ ደግሞ የምንወያይበት ርዕስ ስለሚኖረን ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኑ። አመሰግናለሁ።